እሺ እግዚአብሔር አምላካችን ስም የተባረከ ይሁን። ዛሬም እንደገና እድሉን ሰጥቶን በዚህ ቀን ደግሞ በፊቱ ይሄ ክርስቲያናዊ ስነ ምግባርን ትምህርት እንድንማር ይሄን ጊዜ ዋይቶ የሰጠን ጌታ ኢየሱስ ክርስቶስ ስሙ የተባረከ ይሁን። ባለፈው ሳምንት ክርስቲያናዊ ስነ ምግባርን ስንማር ወደ 8 ምዕራፎች እንዳሉ መግቢያ ላይ አይተናል። ከዛም በኋላ ምዕራፍ 1 ላይ ስንገባ መጽሐፍ ቅዱስና የትርጓሜ መርሆች በሚል ርዕስ ክርስቲያናዊ ስነ ምግባርና መጽሐፍ ቅዱስ ምንድን ናቸው? እነዚህ ነገሮችን እያብራራን እያየን እየተማርን ሰፊ ሀሳቦችን አይተናል። የክርስቲያናዊ የስነ ምግባር ደንቦችን በምንቀርጽበት ጊዜ መጽሐፍ ቅዱስ ቁልፍ ሚና አለው። ምን ማለታችን ነው ብለን አንደኛ ስነ ምግባራዊ ደንቦች ነገረ መለኮታዊ መሰረት እንዲኖራቸው ያደርጋል። ሁለተኛ እግዚአብሔር ለስነ ፍጥረቱ ያለውን ዓላማ እንድንገነዘብ ያደርጋል። ማን? መጽሐፍ ቅዱስ። ሶስተኛ ፍትህና ፍቅር የእግዚአብሔር አይነተኛ ባህሪ እንደሆኑ ሁሉ የእኛም ባህሪ መለያና መሪ እንዲሆኑ መጽሐፍ ቅዱስ ያስተምረናል። ቁልፍ ሚና አለው ስንል ስነ ምግባራዊ ደንቦችን ለመቅረጽ መጽሐፍ ቅዱስ ቁልፍ ሚና አለው ስንል ይህን ነው። አራተኛ የእግዚአብሔርን ምግባራዊ ሕግ ያስታውቀናል። የእግዚአብሔርን ምግባራዊ ሕግ ያስታውቀናል ብለን አይተናል። አምስተኛ እንዴት መኖር እንዳለብን ምሳሌ ያኖርልናል መጽሐፍ ቅዱስ የሚለውን ሀሳብ አይተን ማለትም ወደ 3000 ዓመታት ዕድሜ የፈጀው መጽሐፍ ቅዱስ በዛሬው ዘመን ላሉ አማኞች የሚያነሳውን የስነ ምግባር ጥያቄዎችን መልስ ሙሉ በሙሉ ሊመልስ ይችላልን በሚል ጥያቄ ይህ ጥንታዊ መጽሐፍ ዛሬም ድረስ ለእኛ መልእክት ካለው መልእክቱን በቅጡ ለመረዳት ምን አይነት የትርጓሜ ስልት መከተል አለብን ለምንለው ሁሉ ስልጣናዊ ቃልና ፍጹማዊ መሪ አለው ወይ ብለን ስልጣናዊ ቃልነቱን ወይ ደግሞ ስልጣናዊ ምንጮች የሚባሉትን ነገር ለማየት ሞክረናል። የስነ ምግባር ደንቦች ሲረቀቁ ወይም ድንበሮች ሲካለሉ ነገሩ የሚታየው ከአንድ አቅጣጫ ብቻ ሳይሆን በአራት አቅጣጫ ይታያል ብለን እነርሱም አንደኛ መጽሐፍ ቅዱስ ነው። ከስልጣናዊ ምንጮች ስነ ምግባር ደንቦችን በምንቀርጽበት ጊዜ ከስልጣናዊ ምንጮች አንዱ መጽሐፍ ቅዱስ ነው። ዋናው በቃ ካለ መጽሐፍ ቅዱስ ክርስቲያናዊ ስነ ምግባር መጀመሪያ የሰዎችን ሕይወት የሚቀርጽ ራሱ ነው ብለናል። ሁለተኛ የቤተክርስቲያን ወግና ትውፊት ብለን አይተናል። ሶስተኛ አመክንዮ ብለናል። አራተኛ ተሞክሮና ልምድ ናቸው ብለን አይተናል ማለት ነው። ከዚያ ቀጠል ብለን ወደ ታች ወረድ ብለን ደግሞ የስነ አፈታት መርሆች ወይም ደግሞ ስልቶች በሚል ርዕስ ስር ሙሉን ቀኖናውን ወይም ደግሞ 66ቱን ብሉይና አዲስ ኪዳንን ማገናዘብ አለብን። ስነ ምግባራዊ ክርስቲያናዊ ስነ ምግባር ቅርጾችን ወይ ደግሞ ደንቦችን ስንሰራ ሙሉን ቀኖናውን ወይም 66 ወይም ደግሞ ብሉይ ኪዳንና አዲስ ኪዳንን ማገናዘብ አለብን ብለን እሱን ለማየት ሞክረናል። ከዛ ቀጥለን ደግሞ ሁነኛ ሀቲት ማከናወን አለብን። ለምንድን ነው እነዚህ የስነ አፈታት መርሆች መካከል አንደኛው ሙሉ ቀኖናውን ወይም 66 ወይም ብሉይና አዲስ ኪዳንን ማገናዘብ ሲሆን ሁለተኛው ሁነኛ ሀቲት ማከናወን አለብን ብለን እሱን ተመልክተናል። ሁነኛ ሀቲት ማለት እንግዲህ መጀመሪያ ሀቲት ማለት ምን እንደሆነ መጽሐፍ ቅዱስ በርካታ ልዩ ባህሪያት አሉ። ከነዚህ መካከል መጽሐፍ ቅዱስ ሁለት ደራሲዎች አሉት ብለን አንደኛው መለኮታዊ እና ሁለተኛው ሰዋዊ ሲሆን ይህንን በመረዳት ሁነኛ ሀቲት ለማከናወን ደግሞ ሁለት ዓለሞችን ማወቅ እጅግ አስፈላጊ ነው። እነዚያም የጥንቱንና የአሁኑ ሲሆን እንዲህ አይነቱ ወሳኝ ባህሪያት ያሉት መጽሐፍ ቅዱስ ደግሞ ሁነኛ ሀቲት ይሻል ማለት ነው ብለን ሁነኛ ሀቲት ከቋንቋ ቢጀምርም ከጸሎት መጀመር አለበት ብለናል። ሁለተኛ ሁነኛ ሀቲት መጽሐፍ ቅዱስ ታሪካዊና ባህላዊ አውዶች እንዳሉ መገንዘብ አለበት ብለናል። ለምሳሌ ታሪካዊና ባህላዊ አውዶች እንዳሉ መገንዘብ አለበት ብለን ለምሳሌ የተጠቀመው በአዲስ ኪዳን በቀላሉ ለመረዳት አስቸጋሪ የሆኑ ሀሳቦች ብለን የተሰቀለውን ክርስቶስን እንሰብካለን ወይ ደግሞ የተሰቀለው ክርስቶስ 1 ቆሮንቶስ 1:23 የሚለው ቃል ለአይሁዳውያን ማሰናከያ ለግሪካውያን ሞኝነት የሚሆነው እንዴት ነው? ሌላ ደግሞ ሴት በመውለድ ትድናለች 1 ጢሞቴዎስ 2:15 ማለት ምን ማለት ነው?
ዮሐንስ አንድ አውሬ ከባሕር ሲወጣ አየሁ። ራእይ 13:1 ስል ምን ማለቱ ነው? እነዚህ ሁሉ ከአያሌ አብነቶች ጥቂቶቹ ሲሆኑ እነዚህን ጥቅሶች ወደ እኛ አምጥተን ለማዛመድ የጸሐፊዎችንና የተቀባዮችን ታሪካዊ አውድ ማወቅ ለሁነኛ አትት እጅግ አስፈላጊ ነው ብለን በዚህ ነው ያቆምነው ማለት ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። የዛሬው እንግዲህ ወንድሜ ሄኖክ ጸልዩዋል። የዛሬው ትምህርታችንን እንቀጥላለን። እንደገና ከዚህ ሀቲት ጋር በተያያዘ አሁንም ሁነኛ ሀቲት የሚሰራቸው ማከናወን ያለባቸው ሌላኛው ምንድን ነው ስንል ሁነኛ ሀቲት